ምንድን ነው ማድረግ ያለብኝ? ሐረግ ድራማ ክፍል 40 ተለቆልናል ማለት ነው። ስለሱ የምናወራ ይሆናል ዛሬ እና እስከ መጨረሻ ድረስ ተከታተሉኝ ብዬ በአክብሮት እጠይቃለሁ ማለት ነው። ክፍል 40 ምን ይመስላል ስንል እንግዲህ ክፍል 40 ኤፍራታና ዳጊ እህትና ወንድም ናቸው እና ኤፍራታ አታውቅም ወንድሟ መሆኑን፣ ዳጊ ግን ያውቃል በውስጡ ማለት ነው። በደረሰብሽ ችግር እናቴም ትጋፈጣለች ሲላት እውነትህን ነው አለችው። እንዲህ በእሱ እርግጠኛ ሆኖ ማለት ነው የእሱ እናት የእሷ እናት መሆኗን ስለሚያውቅ አሁን አለ ማለት ነው። እና ኤፍራታ እናቷ መሆኗን እና የዳጊ እናት እናቷ መሆኗን እና ዳጊ ወንድሟ መሆኑን ብትሰማ ምን ይሰማታል? ምን ይሰማታል ብላችሁ ታስባላችሁ? የምር በጣም ከባድ ነው ማለት ነው። ደስ የሚላልም ግን ደግሞ ይሄን ያህል ጊዜ ቆይቶ በጣም ከባድ ነው እና በጣም ነው ደስ የሚላት ብዬ አስባለሁ ማለት ነው። እና ደግሞ ፄና ናታን እህትና ወንድም ናቸው። አዎ እና ናታን ኤፍራታን በጣም ነው የሚወዳት። ስለሚወዳትም ታግታለች ምናምን ሲለው ያፌት አውቆ ነው እሱ ሲሄድ ሊያፍነው ነበረ፣ አልተሳካለትም። እና እንደዛ ሲለው ምን አለ ከዛ ሊወጣ ነበር ሊሄድ ነበረ ማለት ነው። እዛ ሊሄድ ነበር። እዛ ሲሄድ ደግሞ ሊያግተው ነበረ ግን አልተሳካም። እንደገና ኤፍራታ ደወለች። ኤፍራታ ስትደውል ቀረ ማለት ነው። ኤፍራታ ደውላ በቃ እሱ ግን ሁሌም እንደሚያፈቅራትና ቤዛን ደግሞ ስላስፈራሩኝ ነው ያገባኋት ብሎ ተናገረ ማለት ነው። እና በጣም እንደሚወዳት ተናገረ ኤፍራታን። እና ኤፍራታ ደግሞ ማግኘት ፈልጋለሁኝ ናታንን ማግኘት ፈልጋለሁኝ ብላለች ማለት ነው። እና መጨረሻውን የምናየው ይሆናል ማለት ነው። ውዶች ክፍል 40 ይሄን ይመስላል። እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወዳችኋለሁ። ባይ ባይ።